አባ እንጦንስ በእንጦንስ የተወለዱት ኮንዶሎሮስ በተባለ ግዛት በ251 ዓመተ ምህረት ከዛሬ 2000 ዓመት በፊት ነው። ቤተሰቦቻቸው ባለ ጠጋ ነበሩ። ቤተክርስቲያንንና ደሃም የሚወዱ ቅን ሰዎች ነበሩ። አባ እንጦንስን እግዚአብሔርን በመፍራት አሳደጓቸው። 20 ዓመት ሲሞላቸው ግን ቤተሰቦቻቸውን አጡ። ከዕለታት አንድ ቀንም ቤተክርስቲያን ሄደው ሃሌሉያ ቁሙ ጌታችን ኢየሱስም እንዲህ አለው፣ ፍጹም ልትሆን ብትወድስ ሂድና ያለን ሁሉ ሽጠህ ለድሆች ስጥ፣ ሰማያዊ ሀብትን ታገኛለህ፣ መተህም ተከተለኝ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አባ እንጦንስ ይህንን ሲሰማ ቀጥታ ከእግዚአብሔር ለኔ የተላከ መልእክት ነው ብሎ አሰበ። ከዛም ጸሎት አድርጎ ያለውን ሁሉ ሽጦ ለድሃ ሰጠ። ከዛ በኋላ የብህትውና ህይወትን ጀመረ። ልጆችዬ፣ የብህትውና ህይወት ምን እንደሆነ ታውቃላችሁ? ሙሉ በሙሉ ከሰዎች ተለይቶ ከእግዚአብሔር ጋር መኖር ማለት ነው። አባ እንጦንስ ወደ በረሃ ሄዱ። ከዛ ሌሎች ሰዎች ተመሳሳይ የምንኩስናን ህይወት ከሚኖሩ ባህታውያን ተማሩ። እዚያም በየጊዜው መጸለይ፣ በጽናት መጾም፣ ትህትናን፣ መረጋጋትን እንዲሁም እግዚአብሔርን ዘውትር በጸሎት መጠየቅን ተማሩ። ሰይጣን ለአምላካቸው ያለውን ጽኑ ፍቅር ባየ ጊዜ ሊጥላቸው ፈልጎ ነበር። በመሰልቸት በስንፍና ሊያዘናጋቸው ሞከረ። ነገር ግን እግዚአብሔር አምላክ ይህንን ፈተና በብዙ ጸሎት እንዲያሸንፉ አገዛቸው። ሰይጣን ጉዳት ሊያደርስባቸው ያስፈራራቸውና ይስትባቸው ጀመረ። ማናቸውም በእኔ ላይ ስልጣን ቢኖራችሁ እኔን ለማጥፋት አንዳችሁ ተበቁ ነበር። እግዚአብሔር ይነሳ፣ ጠላቶቹን ይበተኑ፣ የሚጠሉትም ከፊቱ ይሸሹ። ጢስ እንደሚበን እንዲሁ ይብነን። አባ እንጦንስ አንድ ቀን እየጸለዩ አምላኬ ሆይ እባክህ የመዳንን መንገድ አሳየኝ። ምንስ እንዳደርግ ትሻለህ? እባክህ አሳየኝ። ውጣና እይ። እንጦንስ ይህንን ካደረግ ረፍትን ታገኛለህ። መልአኩ በነገራቸው መሰረት ሁልጊዜ እጃቸው በሽመና የተጠመደ ነው። ይህም የጽሞናና የጸሎት ህይወት ለብዙ ዓመታት እንዲኖራቸው አድርጓቸዋል። አባ እንጦንስ ምንኩስናን ከጀመሩ መነኮሳት ውስጥ የሚመደቡ ናቸው። ከሳቸው በፊት በበረሃ ውስጥ እግዚአብሔርን በብቸኝነት ማምለክ የመረጡ ሌሎች ነበሩ። ከነሱም መካከል አንዱ አባ ጳውሊ የመጀመሪያው መናኝ ነበሩ። እርስ በርሳቸው ይደጋገፉና ይበረታቱ ነበር። ቀስ በቀስም ይህ ወደ መነኮሳት ህብረት ተቀየረ።
አባ ጳውሊ በበረሃ እግዚአብሔርን በማምለክ ሕይወቱን ካሳለፉ የመጀመሪያዎቹ ሰዎች ውስጥ አንዱ ነው። አንድ ቀን እግዚአብሔር ወደ አባ ጳውሊ አባ እንጦንስን ላካቸው። እባክዎን አባቴ በሩን ክፈቱልኝ፣ ጸልዩልኝ፣ እንዲሁም ይባርኩ። በትክክለኛ ጊዜ መጣ። አባቴ ስላገኙኝ አመሰግናለሁ። እባክዎ ታሪኮትን ይንገሩኝ። አባቴ ይህ ምንድን ነው? በየቀኑ እግዚአብሔር በዚህ ቆራ ግማሽ ቆራሽ ቂጣ ይልክልኛል። ዛሬ ግን ሁለታችንም እንድንበላ አንድ ሙሉ አመጣልኝ። አሁን አንተ የእግዚአብሔር ሰው መሆንህን አወቅሁ። እግዚአብሔር መልካም ነው። ከመብላታችን በፊት እንጸልይ። አብረውን ምግብ ከተመገቡ በኋላ አባ ጳውሊ የረፍቱ ጊዜ መቅረቡን ነገረው። እርሱን ለመቅበርም አባ እንጦንስ ጋር ያለችውን ልብስ ይዞ እንዲመጣ ላከው። ነገር ግን አባ እንጦንስ ልብሱን ይዞ ሲመጣ አባ ጳውሊ አርፎ ነበር። ሁለት አንበሶችም ወደ ዋሻው ገቡ። ከዚያም የቅዱስ ጳውሊን ስጋ ወስደው መቃብሩን ይቆፍሩ ጀመር። ቅዱስ ጳውሊን በልብሱ ጠቅልሎ መሬት ላይ አስቀመጠው። ከዛም አንበሶቹ ገላውን ባሸዋ ውስጥ ቀብረው በሰላም ሄዱ። ልጆችዬ ከአባ እንጦንስ ታሪክ ምን ተማራችሁ? እግዚአብሔርን በጸሎት መጠየቅ እንደሚገባ፣ ስንፍናን ማራቅ እንደሚገባ፣ ከኛ የሚበልጡትን ምክር መጠየቅ እንደሚገባ አላችሁ ልጆችዬ። ጎበዞች። በቀጣይ በሌላ ታሪክ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን።